የምርትና ምርታማነትን በዚህ ዓመት እናሳድግ ብለን እቅድ ስንይዝ በዋናነት መጠቀም አለብን ብለን ያሰብነው የግብዓት አቅርቦት በሪኮመንዴሽኑ መሰረት አርሶ አደሩ መጠቀም አለበት። በተለይ ኮሞዲቲ የምንላቸው ሰብሎች እነዚህ ሜጀር ክሮፕ የሚባሉት ምንድነው ሪኮመንዴሽናቸው? በአግሮ ኢኮሎጂ በሶይል ታይፕ ተለይተው ምንድነው ሪኮመንዴሽናቸው የሚለውን የመለየት ስራ በስፋት ከተለየ በኋላ ዲቴል እስከ አርሶ አደሩ እስከ ታች አደረጃጀት እስከ ታችኛው ኤክስቴንሽን አደረጃጀት ወርደን ቅዳቅደን ነው ወደዚህ የመጣ ነው ማለት ነው። ግብዓት አቅርቦት በአገር ኢኮኖሚ ላይ ያለው ፋይዳ ከፍ ያለ ነው። በአገር ኢኮኖሚ ላይ ፋይዳው ከፍ የሚለው በአግባቡ በሪኮመንዴሽኑ መሰረት መስራት ሲቻል ነው። የኤክስቴንሽን አደረጃጀቶቻችን ግብዓት ላይ ከዚህ በፊት የነበረውን የአርሶ አደሩን ባህል የአጠቃቀም ሂደት የጥበቡን ዊዝደሙን መሰረት በማድረግ ምርትና ምርታማነቱ እንዲያድግ በማሰብ በርካታ የኤክስቴንሽን ኮሙኒኬሽን ስራዎችን ሰርተናል። በዚህም ውጤት ታምጠናል። አሁን ላይ ካለን 308,000 ሄክታር በሰብልና በሆርቲካልቸር ከሚሸፈነው 266,800 ሄክታሩ በሰብል ወይም በዚህ በብዕር ሰብል በምንለው ማለት ነው የሚሸፈን ስለሆነ እሱ ላይ ምን ያክል ግብዓት ያስፈልገናል ብለን አቅደን እየሰራን እንገኛለን ማለት ነው። ስለዚህ የግብዓት አጠቃቀም የግብዓት እቅድ በኤክስቴንሽን ኮሙኒኬሽናችን መሰረት በሰራ ነው አግባብ አርሶ አደሩን በግልጽ ኮሙኒኬት አድርገን ይህን አጠቃቀም ከፍ እንዲል ፍላጎቱ ስራ ስንሰራ ቆይተናል። አርሶ አደሩ ያለምንም እኔ ሁላችሁም ቼክ ማድረግ ትችላላችሁ እናንተም አሁን ላይ አቅርቦቱ ሪሊ በመንፈልገው ደረጃ ይመጣልናል ወይ የሚል ጥያቄ ካልሆነ በስተቀር የትኛው መድረክ ላይ ኮሙኒኬት አድርገናል፣ ተወያይተናል፣ ተነጋግረናል ዋጋው ተወደደ የሚል ጥያቄ ሳይሆን እየተነሳ ያለው በምንፈልገው መጠን በምንፈልገው ሰዓት ለምንፈልገው የሰብል አይነት ይደርስልናል ወይ የሚል ጥያቄ ነው የጠየቀን። እሱን ደግሞ በተመለከተ መሰረት አድርገን እኛም በመስራታችን አሁን ላይ ቀድመው ለሚደርሱ ሰብሎች ብቻ ሳይሆን ኢቭን ዘግይተው ለሚመጡ ሰብሎችም ኢን አድቫንስ ስቶክ እንዳለን ማየት ይቻላል። ለምሳሌ 114,000 ሄክታር በቆሎ እንዘራለን። በቆሎ ቀድሞ የሚዘራ ሰብል ነው። እሱን እንጠቀም ብንል ኒርሊ ወደ 300-400,000 ኩንታል ነው ልንጠቀም የምንችለው ግብዓት። ነገር ግን 683,000 ኩንታል እጃችን ላይ ያለ ስቶር ላይ ያለን ማለት ነው። ይሄ ቀጥለው ለሚመጡ ሰብሎች ለስንዴ፣ ለዳጉሳ፣ ለጤፍ ቀጥለው ለሚመጡ ሰብሎች ሳይቀር የሚበቃበት ሁኔታ አለ። መንግስት በወሰደው ኮሚትመንት ዛሬ ላይ ኒርሊ ወደ 58-57% አጓጉዘናል ማለት ነው። በቀጣይ ወቅት ደግሞ ዛሬን ጨምሮ እየተጓጓዘ ነው ያለ ብዙ የሚቸግረን ነገር አይሆንም ማለት ነው። ስለዚህ አርሶ አደሩ በሚፈልገው መጠን በተቀመጠለት ሪኮመንዴሽን መሰረት ባቀድነው እቅድ መሰረት በዛች በልማት ቡድኑ ታች ቀበሌ ላይ ጎጥ ሰፈር ላይ በተወያያትና በያዛት እቅድ መሰረት የማድረስ ግዴታ ስላለብን እሱን አልመን እየሰራን ያለ ነው።